ኦኬ እንግዲህ እዚህ ፕሮግራም ማንሳት ፈለኩት ስለ አንድ ጉዳይ ነው። ይሄም ስለተመረቁ ወይም ተመርቀው ስራ በመፈለግ ላይ ስላሉ ተማሪዎች ይሆናል ማለት ነው። እና እነኚህ ተመርቀው ስራ በመፈለግ ላይ ያሉ ተማሪዎች እንዴት ነው ስራ የሚፈልጉት? ስራ እስኪያገኙስ በምን መልኩ ነው ማሳለፍ ያለባቸው የሚለውን አንዳንድ ነጥብ ማንሳት ፈልጌ ነው። እና እንዳጠቃላይ ወደ ነጥቦቼ ሳልገባ በፊት ያው ከብዙ ልፋት በኋላ በ3ም በ4ም በ5ም ዓመት የተመረቃችሁ የዘንድሮ 2014 ተመራቂዎች እንኳን ደስ ያላችሁ፣ እንኳን ተመረቃችሁ። የእናንተም የቤተሰቦቻችሁም ልፋት እንኳን ከግብ ወይም ከዳር ደረሰ ማለት እወዳለሁ። ይሄን ካልኩ ዘንዳ ምንድነው ማድረግ ያለብን? ስራ እስከናገኝ ድረስ በምንድነው ጊዜያችንን ማሳለፍ ያለብን የሚሉ ነጥቦች ላይ አንዳንድ ነጥቦች ማለት ፈልጋለሁ። እነኚህ ነጥቦች 7 ናቸው። 7ቱን ፎርቢስ ያስቀመጣቸው ነጥቦች ናቸው። እነዚህን ፎርቢስ ያስቀመጣቸው ነጥቦች ሳያቸው ይጠቅማሉ። ብዙ ስራ ፈላጊዎች ስላሉ እነኚህ ስራ ፈላጊዎቻችን ወደ ስራ ሲገቡ ማድረግ ያለባቸውን ነገሮች ያጠቁማሉ ብዬ ያስቀመጥኳቸው ነጥቦች ናቸው። እንዳጠቃላይ እንግዲህ ማንም ሰው አይደለም ዲግሪ፣ ዲፕሎማ ወይም ማስተርስ ኢቨን በዚህ ሰዓት ዶክተሬትም ተምሮ ሰው ያለ ስራ ሲቀመጥ ወይም ስራ ካላገኘ የሚሰማው ራሱን የቻለ ስሜት አለ። ይሄ ደግሞ መሰማቱ ተፈጥሯዊ ነው። በመሰማቱም ደግሞ ደስ ሊለን ይገባል እንጂ ሊሰማን አይገባም። ምክንያቱም የለፋንበትን ነገር ወደ ስራ ካልለወጥነው ያን ፊል ማድረጋችን የጤነኝነት ስሜት እንደሆነ መረዳት ያስፈልጋል። ይሄ ስሜት ግን ካልተቆጣጠርነው ትልቅ አደጋ አለው። ትልቅ አደጋ አለው። ከዚህ ውስጥ አንዱ የራሳችንን ሰልፍ ኮንፊደንስ ሊያወርድ የሚችልበት እድል በጣም ከፍተኛ ነው። እኛን ሰልፍ ኮንፊደንሳችንን ያወርደዋል፣ በራስ መተማመናችንን ያወርደዋል። ይሄ በጣም ትልቁ ችግር ሊሆን ይችላል። እንዲሁም ከዚህም አልፎ ደግሞ የራሳችንን ስነ ልቦናችንን ሊጎዳ ይችላል። ከዛም አልፎ ደግሞ ጤናችንንም ሊጎዳ የሚችልበት አጋጣሚዎች አሉ ማለት ነው። ስለዚህ ምንድነው ማድረግ ያለብን? ይሄ በእኛ ብቻ ያልሆነና ብዙ ሺህ ወይም ብዙ 100 ሺህ ተማሪዎች በዚህ ሁኔታ ውስጥ እንዳሉ አውቆ ትዕግስትን መላበስ በጣም ያስፈልጋል። በጤንነት ለመቆየት ሙከራ ማድረግ ያስፈልጋል ማለት ነው። እና ይሄንን እድል አግኝተን እስክንቀጠር ድረስ ምን ማድረግ አለብን? ምን ብንሰራ ጥሩ ነው የሚሉ የተወሰኑ ነጥቦች 7 ነጥቦች አሉ ቅድም እንዳነሳሁላችሁ። ከዛ ውስጥ መጀመሪያው ከዚህ በፊት የምንሰራው በየቀኑ የምንሰራቸውን ስራዎች መቀጠል መቻል አለብን ነው። ከዚህ በፊት የምንሰራቸው የተለያዩ አይነት ስራዎች አሉ። እነዛን ስራዎች ማቆም የለብን፣ መቀጠል መቻል አለብን። በየቀኑ የራሳችንን ንጽህና እንጠብቃለን። ፀጉራችንን፣ ጥርሳችንን፣ ልብሳችንን ሁሉ እንትናችንን ንጽህናችንን እንጠብቃለን። ያንን ነገር መቀጠል አለብን፣ ማቆም የለብንም ማለት ነው። ምክንያቱም ተስፋ ስንቆርጥ አንዳንዴ የምንወስዳቸው ነገሮች ስለሚኖሩ ከዛ አይነት ነገር መራቅ ነው። ሌላው በጠዋት መነሳት ለምደን ከነበረ አሁንም በጠዋት መነሳትን መቀጠል መቻል አለብን። ሌላው የአካል እንቅስቃሴ ማድረግ ነው። እንግዲህ የአካል እንቅስቃሴ በጣም ወሳኝ የሆነ ነገር ነው። ምክንያቱም የአካል እንቅስቃሴ ስናደርግ አንደኛ ጤንነታችንን መጠበቅ ይሆናል። ጤንነታችንን መጠበቅ ብቻም ሳይሆን ደግሞ ያለንን አቋም ለማስጠበቅ፣ ምክንያቱም ዩኒቨርሲቲ አካባቢ ጥሩ እንቅስቃሴ ያለበት ቦታ ነው። እዛ ጥሩ እንቅስቃሴ ያለበት ቦታ ላይ ጥሩ እየተንቀሳቀስን የነበርን ሰው አሁን ደግሞ ያንን ነገር ከተውነው የአቋም መውረድ ሊከሰት ይችላል ማለት ነው። ስለዚህ
ከዚህ ከአቋም መውረድ ለመዳን ስፖርታችንን መስራት አለብን። እንደገና የመዝናናት ባህላችን ድሮ ሄደን የምንዝናናበት ቦታ አሁንም ሄደን መዝናናት መቻል አለብን ነው። ከነዛ ቦታዎች ማቆም የለብንም። እዛ በፊት ሄደን የምንዝናናባቸው ቦታዎች ላይ ሄደን አሁንም መዝናናት መቻል አለብን። ይሄ አንዱ ነጥብ ነው። ሁለተኛው ነጥብ በምንሰራው ስራ ውስጥ ከሰዎች ጋር ያለን ግንኙነት ያለንን ሊንክ የሚያጠቁ ነገሮች ላይ ትኩረት መስጠት አለብን። ልክ እንደተመረቀን ጓደኞቻችንን፣ ዘመዶቻችንን፣ ቤተሰቦቻችንን እየተንቀሳቀስን ባሉበት ቦታ እየሄድን ማናገር መቻል አለብን። ይሄ አንደኛ እነሱ እንዲያውቁ መመረቃችንን እንዲያውቁና የስራ ማፈለጊያ ኔትወርካችንን እንዲሰፋ ያደርጋል ማለት ነው። እና ይሄ ምንድነው አቅም ይሆነናል ማለት ነው። እዚህ ውስጥ ደግሞ የኛን የሚፈልጉ ሰዎች ካሉ የኛንም ጉልበት የኛንም ጊዜ እንድረዳቸው የሚፈልጉ ሰዎችም ካሉ ያንን ጊዜ ለነሱ እንድንሰጣቸው እድል ይሰጠናል ማለት ነው። ይሄ ደግሞ ከምን ያወጣናል? ከድብርት ወይም ከዲፕሬሽን ውስጥ እንድንወጣ እና ራሳችንን አእምሯችን ጤነኛ እንዲሆንና ሌላ ጭንቀቶች ሌላ ሀሳቦች እንዳይመጡ ያደርገናል ማለት ነው። ሌላው ነገር ምንድነው? ሶስተኛው ስራ ውስጥ ያሉ ሰዎች ሊኖሩ ይችላሉ። እኛ በተመረቅንበት ፊልድ ስራ ውስጥ ያሉ ሰዎች አሉ እና ከነሱም ጋር የልምድ ልውውጥ ማድረግ፣ እነሱ የሚሰሩበት ቦታ ሄደን መዋል፣ እነሱ ደስ ይላቸው ደስ ላይላቸው ይችላል፣ ግን ያለውን ነገር አስረድቶ እዛ አካባቢ መዋልና እዛ አካባቢ ያለ ግንዛቤ እዛ አካባቢ ያለውን ልምድ መቅሰም ያስፈልጋል። ይሄ ደግሞ ምን ያደርገናል? እኛ ራሳችን ስራ ፈጥረን የራሳችንን ስራ እንድንሰራ እድል ይሰጠናል ማለት ነው። ብዙ አማራጮችን እንድናይ ያደርገናል። ለምሳሌ አንድ ሰው በኮምፒውተር የተመረቀ ኮምፒውተር ሳይንስ የተመረቀ ሰው እቤት ከሚውል ፍርድ ቤት አካባቢ ራፖርት ምን የሚጽፉበት አካባቢ ቢውል ህግ የተማረ ተማሪ እዛ አካባቢ ነፃ አገልግሎት ቢሰጡ እነዚህ ሁለት ልጆች አብረው ሆነው ምን መስራት እንዳለባቸው ሊያስቡ ይችላሉ። ስለዚህ ውስጣችን የሆነ ሐሳብ ሊፈጥር ስለሚችል ይሄንን ሰዎችን የማገዝ በነፃ የማገዝ ሰዎች ስራ ብንሰራ ጥሩ ይሆናል። አራተኛው የስራ ሊንክ መፍጠር ነው። ከሰዎች ጋር አንደኛ መተዋወቅ፣ ስንተዋወቅ ፍሪሊ ያለንን ሙሉ መረጃ በመስጠት ነው። ስማችንን፣ ሙሉ አድራሻችንን፣ በምን ትምህርት እንደተመረቅን፣ ምን ያህል ውጤት እንዳመጣን፣ እዛ በነበርንበት ሰዓት ምን አይነት ሰርቲፊኬቶች እንደነበረን፣ ምን አይነት ትሬኒንጎች አቴንድ እንዳደረግን፣ ምን አይነት ስኪሎች እንዳለን እነዚህን ስራዎች ማሳወቅና መንገር ይጠበቅብናል ማለት ነው። እና እነዚህ ስራዎችን ስንሰራ ያው የተሻለ ነገር የማምጣት እድሉ ይኖራል ተብሎ ይገመታል። እነዚህ ነገሮች ደግሞ ስናደርግ እነዛ ሰዎች ጋር የምንፈጥረው ነገር አለ። ጭንቅላታችን ውስጥ የምንፈጥረው ነገር አለ። ያ ጭንቅላታችን ውስጥ የምንፈጥረው ነገር ሰዎቹ ነገ ሰው ሲፈልጉ በመጀመሪያ ጭንቅላታቸው ውስጥ የምንመጣው እኛ እንሆናለን ማለት ነው። ምክንያቱም የነዛን ሰዎች አቴንሽን ሰርቀናል፣ እነሱ ጋር ቦታ ይዘናል ማለት ነው። ስለዚህ ትኩረት እንድንስብ ማድረግ የሚያስችሉን ነገሮች መስራት መቻል አለብን የሚለው ነው። አምስተኛ ላይ የበጎ አድራጎት ስራ መስራት። እንግዲህ የበጎ አድራጎት ስራ ለግለሰብ ሊሆን ይችላል፣ ለጎረቤት ሊሆን ይችላል፣ ላለንበት ማህበረሰብ ሊሆን ይችላል። በጎ መስራት፣ በነፃ ማገልገል፣ ጊዜያችንን፣ ጉልበታችንን እንዲሁም ጭንቅላታችንን መስጠት በጣም አስደሳች ነገር ነው እና ይሄን አስደሳች ነገር ደግሞ ለማህበረሰቡ የራሱ የሆነ ጥቅም ይሰጣል። ከነሱ አልፎ ደግሞ እኛ ጋር አስፈልጋለሁ፣ ለዚህ ኮሚኒቲ ጠቅማለሁ የሚል ነገር ዴቨሎፕ እንድናደርግ እድል ይሰጠናል ማለት ነው። ከዚህም በተጨማሪ የራሳችንን ራስ መተማመን የበለጠ የማሳደግ እድል አለው ማለት ነው። ስለዚህ ይሄ የበጎ አድራጎት ስራ ውስጥ መሳተፍ ሌላው አማራጭ ነገር ነው። ምክንያቱም ይሄ በራሱ ጊዜያችንን አልባሌ ቦታ እንዳናሳልፍ እድል
ይሰጠናል። ሌላው ስድስተኛው ቤት መቀመጥን ያለመዘውተር ነው። በብዛት ከተቻለ ውጪ ላይ ብዙውን ጊዜ ውጪ ላይ ማሳለፍ ያስፈልጋል። ምክንያቱም በቤት ከሆን ወይ ሶሻል ሚዲያ ነው የምንጠቀመው ወይም ደግሞ ቴሌቪዥን ነው የምንጠቀመው። ስለዚህ ከነዚህ ከሁለቱ ለመራቅ መውጣት መቻል አለብን። ሁለቱም ደግሞ አዘውትረን የምንጠቀምበት ሁኔታ ካለ አንደኛ የውስጣችንን ሞራላችንን ሊነካ ይችላል፣ እንደ ልብ ወጥተን እንዳንሰራ ያደርጋል። ሁለተኛ የስራ መፈለግ ስሜታችንን ይገላል። እዛ አካባቢ ደግሞ የምናገኘው ከሶሻል ሚዲያው የምናገኘው ከቴሌቪዥን የምናገኘው ጊዜያዊ ደስታዎች ረዥሙን ግባችንን ሊያስረሱ ይችላሉ እና ከዚህ አንፃር ቤት መቀመጥ የሚለውን ነገር መራቅና ብዙ ጊዜያችንን ውጪ ወተን ማሳለፍ ይጠበቅብናል። ወደ ቤትም ከተመለስን ከነዚህ ከሁለቱ ይልቅ መጽሐፍትን ማንበብ ላይ ቅድሚያ መስጠት አለብን። ሰባተኛው ተጨማሪ ትምህርት መማር ነው። እንግዲህ ትምህርት የምንለው ነገር የሚያልቅ ነገር አይደለም። ስለዚህ የማያልቀውን ትምህርት ማዳበር መቻል አለብን። አንደኛ ተምረን ጨርሰን ሊሆን ይችላል። እዛ ትምህርት ላይ ሊጠቅሙን የሚችሉ እንደ አጠቃላይ ስራ ውስጥ ስንገባ የሚያስፈልጉንን ነገሮች መማር፣ ለምሳሌ የኮምፒውተር ስኪል፣ እንግሊዝኛ፣ የተለያዩ ሶፍትዌሮች ወይም አፕሊኬሽኖች ላይ ስልጠናዎች መውሰድ አለብን እና ስራ የማግኘት እድሉ በጣም ጠባብ ሆኖ ከታየ ሌላ ሰብጀክት መጀመር፣ ለምሳሌ በኢንጂነሪንግ የተመረቀ ሰው ሌላ ስራ እስኪያገኝ ድረስ ማኔጅመንት ወይ ሌላ ፊልድ መጀመር መቻል አለበት ማለት ነው። ስለዚህ ይሄ ምን ይጠቅመናል? አንደኛ ጭንቅላታችን አይድል እንዳይሆን ጭንቅላታችን እንዲሰራ ያደርጋል ማለት ነው። ስለዚህ ከዚህ አንፃር የራሱን የሆነ አስተዋጽኦ ስላለው ይሄንን ነገር ማዘውተር አለብን። ሁለተኛ ያ የምንጨምረው ነገር በህይወታችን እንዲሁም ደግሞ ለምንገባበት ስራ የራሱ የሆነ አስተዋጽኦ ይኖረዋል። የምንሰራው ስራ ላይ የበለጠ ውጤታማ እንድንሆንና እዛ ቢሮ ውስጥ ወይም ምን ጆይን የምናደርገው ቢሮ ላይ የበለጠ ተፎካካሪ እንድንሆን ያደርገናል ማለት ነው። ስለዚህ ከዚህ አንፃር ጊዜያችንን በአልባሌ ቦታ ከማሳለፍ በተለያዩ ስልጠናና ትምህርቶች ማሳለፍ አለብን። ስልጠናዎች ባይ ዘ ዌይ ቀጥታ ብር ብቻ ከፍለን ሳይሆን ኦንላይን የሚሰጡ የተለያዩ ስልጠናዎች አሉ። እነዛን ስልጠናዎች መከታተል ያስፈልጋል የሚል ሐሳብ አለኝ። እንደ አጠቃላይ እንግዲህ 7 ትልልቅ ነገሮች አንስተናል። አንድ ሰው ስራ እስኪያገኝ ምን ማድረግ አለበት የሚሉትን፣ አንደኛ ድሮ የሚሰራው ዴይሊ የሚሰራቸውን ነገሮች እነዛን ፕሮግራሞች መቀጠል መቻል አለበት። ከተለያዩ አካላት ጋር የተሻለ ግንኙነት መፍጠር አለበት። እንዲሁም ደግሞ ሌሎች ስራ ውስጥ ያሉ ሰዎችን በትርፍ ጊዜው ነፃ ማገልገል መልመድ አለበት። ሌላው ራስን የማስተዋወቅ፣ አራተኛ ላይ ራስን የማስተዋወቅ በደንብ አድርጎ የተመረቀበትን ትምህርት ሙሉ መረጃውን ማስተዋወቅ ነው። በትርፍ ሰዓቱ ባለው ጊዜ የበጎ አድራጎት ስራ መስራት ነው። ስድስተኛ ላይ እቤት ከመዋል ውጪ መዋልን ማዘውተር ነው። እቤትም ምንውል ከሆነ ደግሞ ሌሎች ሶሻል ሚዲያ እና ቴሌቪዥን ከማዘውተር ይልቅ መጽሐፍ ወደ ማንበብ ማጋደል አለብን። ሰባተኛው ተጨማሪ ትምህርትን መማር ይሆናል ማለት ነው። እንግዲህ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እንገናኛለን። ስሜ ሙክታር አብዱልከሪም ይባላል። ለዛሬው ይሄን ያህል ካልን ወደፊት በሌላ ፕሮግራም እንገናኛለን የሚል ተስፋ አለኝ። አመሰግናለሁ። ቴንኪው።